ክቡራን ተመልካቾች እንደምን አላችሁ? ዛሬም እንደወትሮ ሁሉ እንግዲህ አንድ እንግዳ ይዘንላችሁ ቀርበናል። እንግዳችንን ዛሬ ከፋ ቲቪ የሚያናግረው 449 ያክል ኪሎ ሜትሮችን ተጉዞ በመሃል አዲስ አበባ በመሶብ ባንድ ወይም ደግሞ በመሶብ የሙዚቃ ማዕከል ውስጥ ነው። እንግዲህ ለረጅም ዓመታትም በዛ አካባቢ ላይ የሙዚቃ ስራዎችን ሲሰራ ከነበረ ወጣት ድምፃውያን መካከል አንዱ ነው። ያው ብዙዎቻችሁ ታውቁታላችሁ። በተለይም በከፍተኛ ስራዎቹ ከዚህ ቀደም ብዙ ሰዎችን ብዙ ስራ በማቅረብ ብዙ ሲያስደምም የነበረ ወንድማችን ነው። ዛሬ ደግሞ ለየት ባለ መልኩ እንግዲህ አልበም አስመርቋል። እሱን ይዘን እንገኛለን። እንግዳችን ምትኩ ጨውሲ ነው። እንግዲህ በቆይታችን በርካታ ሀሳቦችን እናነሳለን። ከነዛ መካከል ደግሞ በቦንጋ ከተማ የሚኖረውንም የምረቃ ፕሮግራም በተመለከተ ምን ጨዋወት ይሆናል። ከቦንጋም አልፎ ሌሎች አካባቢዎች ለሚደረጉ ዝግጅቶች ይኖራሉ። ስለነሱ እናነሳለን። እንደው ደግሞ እንዴት አዲስ አበባ ላይ መጀመሪያ ምረቃ ለማድረግ ታስበ የሚለውንም እነዚህና ሌሎች ሀሳቦችን ይዘን እንቀርባለን። እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ አክብሮ ግብዣችን ነው። ፍጹም ተሾመ ፕሮግራሙን አዘጋጃለሁ። ፍሬው ማሞ በካሜራ በኩል እንዲሁም ስቱዲዮ የሚገኙ ሌሎች ባለሙያዎችን አልዘነጋንም። አሁንም ቆይታችሁ ከከፋ ቲቪ ጋር። አንድ ሲኒ ቡና ቢያቀምሷት ባልከፋ የውስጥ አምሮት ቁራጭ ከደጇ መች ጠፋ። እንደተደጋግመው ልወስዳት ነው ከፋ ቡና አሃይ ቡና 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 ሳለነ ታዋቂ ሳለ ጸሎተኛ አቦል ጀባ ብሎ መርቆ የሚያስተኛ ልወስዳት ነው ከፋ ከቡናው መገኛ ቡና አሃይ ቡና 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 ጋና ቡጌጭ ቡገዋታ ሳይለም ጌሻ ጨታ ጋና ቡጌጭ ቡጊንባቺ ደቻውራ ዳዲሺ ጋና ቡጌጭ ቡጣሎቺ ቢጣዲየኖቺ ጋና ቡጌጭ ቡዋቻጫን ሺሽንዳቺ ኖዋን። መልካም ምትኩ፣ እንግዲህ ከምንም በላይ ደግሞ እንኳን ደስ ያለ ማለት ወዳለሁ። እንግዲህ እንኳን አብሮ ደስ በአዲስ አበባ የመጀመሪያ ምረቃ አካሂደሃል። እንግዲህ ሁለተኛ ምረቃ ማለቴ ሁለተኛ ምረቃ፣ የመጀመሪያው አልበም አገር ፍቅር ነው የተመረቀው። አገር ፍቅር በጣም ደስ ይላል። ዛሬ ደግሞ ያው እንደኔ አልበምን መጀመሪያ ጊዜ የተመረቀው አዲስ አበባ ነው። እንግዲህ እንኳን ደስ ያለ ካልኩ ዘንዳ እንደው እንጀምርና እንዴት አዲስ አበባ ተመረቀ ከሚለው እንነሳ። ከሱን እንነሳ። እንዴት አዲስ አበባ ተመረቀ እንትን የከፋን ነገር ጎላ ከማድረግ የተነሳ ነው። እኔ ዘፍኜ ለፍቼ ምን ብዬ ቦንጋ ላይ ብቻ ተደምጦ እንዲቀር አልፈልግም። አመንክም አላመንክም ማንኛውም ዘፋኝ ይሄን ነው የሚያስበው። ለዓለም ሕዝብ እንዲዳረስ ነው የምፈልገው። የከፋ ታሪክ፣ የከፋ ወግ፣ የከፋ ባህል፣ የከፋ ትልቅነት ከፍ እንዲል ከሰራን ይልቅ ለከፋ ሕዝብ ማቅረቡማ የራሱ ባህል ነው፣ የራሱ ታሪክ ነው፣ ያውቀዋል። ለሌሎቹ ግን ሌሎቹ ማወቅ አለባቸው ከሚል እንጂ ይሄኛው ሌላ በጀርባ በኩል ቅድሚያ እዛ መሆን አለበት ቅድሚያ እዚህ መሆን አለበት የሚለው ነገር አስቤ አይደለም። ግን መሆን ያለበት እንደውም አቅሜ ችሎ ሌላ ኢንተርናሽናል ሌቭል ላይ ሄጄ አስመርቄ በመጣ ደስ ይለኛል። ደግሞ ይሄን አደርገዋለሁ አንድ ቀን ወይ ትልቅ ቦታ ላይ መደረሱ አይቀርም። ምናልባት ይሄን ካነሳን እንግዲህ እንደው እንደኔስ ለምን ተሰኘ በዛው አያይዘልኝ ደግሞ እንደው የእንደኔ አልበም እንደው እዚህ ለመድረሱ ገባ ወጣው ወይም ከፍታና ዝቅታው ምን ይመስል ነበር? እንዴት አለቀ? እንደኔ ያልኩበት ዋና ምክንያት ይሄ ፍቻ አስፈልገው ከእናት በላይ ምንም ነገር ስለሌለ ማለት ነው። በዚህ ነው የምመልሰው እና ውጣ ውረዱ አይጠየቅም። ኦልሬዲ ሊያልቅ አካባቢ በማገኛቸው ሞራሎች ናቸው እዚህ የደረስኩት ብዬ አምናለሁ። ልተወላ እችል ነበረ፣ ግን አንዳንድ ትክክለኛ ከፋነታቸውን የሚያከብሩ ጉረኛ ያለው ታይታ ማይፈልጉ የኛ ሰዎች አሉ። ደስ የሚል ባህሪ ያላቸው እንደውም ለምን እንደዚህ ያደረክ ለምን እንደዚህ ተደበቀናል ለሚሉ በአጠቃላይ መጎሮር የማይፈልጉ ለትክክለኛ ማንነታቸው ተደብቆ መስራት የሚፈልጉ ሰዎች አሉ። በእነሱ ብርታት በእህቶቼ አረብ ሀገር እንግዲህ አስቡ፣ አረብ ሀገር እየሰሩ ሰው ሀገር እየተቃጠሉ ለኔ ብር እየላኩ ነው የሰራሁት። ባይዘይ አንድ ነገር ለከፋ ሕዝብ ማልደብቀው ነገር
እየተቃጠሉ እነሱ እሳት ውስጥ ተቃጥለው ለኔ ብር እየላኩ ነው የሰራሁትና እግዚአብሔር ብድራችሁን ይክፈለው። አሁንም እኔ አላሳፍራችሁም ብዬ አምናለሁ። የከፋ ህዝብም ያለው ፍቅር ነው እንደዚህ እንድለፋ የሚያደርገኝ። የናንተንም ክብር አሳልፍ ያልሰጥም የሪም በየሪ ከችተው ከረባ ከፊ መጨ መራቆ ኢላ ነው ቢንቶ ከተነባ ወዲ ገለተው አብሮነት ኃያል እንደ ብርቱ ሬጌም ፍቅር ነው መሰረቱ በሙዚቃ ጣም ከነውበቱ ባገሬ ባህል ሲያምር ስልቱ ሬጌ ሰላም ክብር ለምድሬ ሬጌ ሁሌም ሰላም ለሀገሬ ሰሜን ደቡብ ምዕራብ ምስራቁ ሬጌ ይህ ፕሮግራም ስናዘጋጅ በዋናነት ያው አዲስ አበባም ስንመጣ መረጃውን በደንብ አድርገን ለህዝብ ለማድረስ ነው እና በተለይም ደግሞ አዲስ አበባ አካባቢ ያሉ ብዙ ተመልካቾቻችንም ስላሉ በደንብ ለናንተ የናንተ ስራ ማየትም ስላለባችሁ ነው። በዩቲዩብም በሌሎች አማራጭ በማህበራዊ ሚዲያ አማራጭም ስለሚያዩት ይህን ፕሮግራም በዚህ መልኩ እያዘጋጀን ነው። ምናልባት ወደ ሌሎች ሀሳቦች ከመሄዳችን በፊት እስኪ እንደኔን ትንሽ አንጎራጉርልና እሷን ደግሞ ከስቱዲዮ ለቀን እንመለስኛ። እንደኔ ወኖ እንዳበኪኔኔ እንደኔ አንዶ እንዳበኬኖኔ እንደኔ እንዲትኖኔ እንዲቶ እንደኔ እንዳበኮች እንዶኖኔ የቀረውን ከስቱዲዮ ይሄ ምናልባት እንግዲህ ምናልባት ለእናት ብቻ ለወለደች እናት ብቻ አይደለም ለሀገርም መልእክት ያለው ዘፈን ነው። እጅግ አድርገን እናመሰግናለን። ያው ፕሮዳክሽን ባለሙያዎቻችን ከስቱዲዮ ጋብዙናል ዘፈኑን። እንደኔ አንዶ እንደበከኖኔ እንደኔ እክትኖኔ እንዲቶ እንደኔ እንዳበኮች እንዶኖኔ አለቲ እንዴሽ ጎና አጣቲ ቁምበሬ ካኮ አሊያም ምሮ ወዲሬ ወችሬ እንዴ ከማዮ አንዲ ቤሺ ጀሬ ካቶ ጎንጊ እንዴም ቡንጊ ቤኮ ወተተ ወራፍ ኖ ኪኖ ወራፎል ወኖ ኖ ቦጮ ሌላው ምናልባት የሙዚቃ ደረጃውስ እንዴት ነው? ስታንዳርዱ እንዴት ነው? የሙዚቃው ደረጃ በእኔ አሁን ባለውበት ሌቭል ነው ብዬ አምናለሁ። ድሮ እንግዲህ ምንም ሳላቅ ዝም ብዬ ስሜቴ እኔ ልምድ አዋላጅ ነኝ ብያለሁ። ትንሽ የሙዚቃ እውቀት ነው ያለኝ። እግዚአብሔር የሰጠኝ ጸጋ ነው የሚበዛ እኔ ጋር። ድሮ ምንም ብዙም እንትን ነገር ሳይኖረኝ ጥሩ ነገር እንደሰራው ካሰብኩ አሁን ደግሞ ጭራሽ እንግዲህ ቀን በቀን ነው ነገሮችን ምን ይባላል መሰለ ብልጥ ከሰው ይማራል ሞኝ ከራሱ ይማራል የሚባል ነገር እንኳን ቢኖር እንዶ ከራሴ የመማር ደረጃ ላይ ነው አሁን ያለሁትና እግዚአብሔር የተመሰገነ በጣም ከፍ በቃ አሁን ካለው የሙዚቃ ስታንዳርድ እኩል ነው የሰራሁት ብዬ አስባለሁ። ሲሆን ከበለጠ ነው ይበልጣል ብዬ አስባለሁ። ፎር ኤግዛምፕል አሁን ኤርትራና ከፋን አንድ አድርገ የመስራት ነገር አታስበው። ኤርትራና ከፋ በዚህ አጋጣሚ የከፋ ህዝብ አብርሃም ታደለን እንዲያመሰግንልኝ ይፈልጋለሁ። በጣም ትልቅ ሌጀንድ የሆነ በጣም ትልቅ ከፍ ያለ አርቲስት ነው። መጥቶ ከኔ ጋር እንደው እሱ ትልቅ በጣም ትላልቅ ሰዎችን ያወጣ ሰው ነው። ሰምቶ ደስ ብሎት ሀረች በቃ እዚህ ጋማ እኔ እገባለሁ አብሬ እሰራለሁ ብሎ አብርሃም ታደለ የእውነት የከፋ ህዝብ አብርሃምን አመስግኑልኝ። ሌላው መጀንግረኛ ደግሞ ያው መጀንግረኛ ለምንድነው እናቴ በጣም ስለምወዳት ግድ ነው። ሁለተኛ ዝም ብሎም አንድ ሆኖ ራሱ አቶ ቢኒያም በልቲንም አሁንም የከፋ ህዝብ እንዲያመሰግንልኝ ይፈልጋል። በአንድ ተክስት ነው የምፈልገውን ሳንቲም ይላከልኝ። ሁለተኛ ሌላው ምናልባት ወደ ምስጋናው አንግባ እሺ ገብቶኛል ነገር ስላለ ገብቶኛል። እሺ አንዳንዴ ተሳቤለ ስታንዳርዱን ምናልባት ምን ላይ ፎከስ አድርጎ አሁን ቅድም ብለኛል ኢትዮጵያ ከፋና ኤርትራን አገናኝቷል። እንደው የሙዚቃዎች ፎከስ ኤሪያዎች ምንድን ናቸው?
አምባሰል በከፍኛ ምን ይመስላል? ምን አይነት ነገር አለው? አምባሰል ወደ ከፍኛ ብዘፍ ነው። ሬጌ በከፍኛ ቢዘፈን ማን ነው ሪትም ቆጥሮ የሰጠን ሰው አለ እንዴ? ሬጌ ለሆነ ሰንበዲ አሁን መላጣ ሆኜ እኔ ሬጌ ብሰራ ምን ችግር አለው? እኔ እንደዚህ አይነት ቴስት ማድረግ ስለምወድ ነው። ሬጌ የምትወዱ ሰዎች ቅር እንዳይላችሁና ቴስት ማድረግ ስለምወድ በሪትም ደረጃ ፎርፎር አለ፣ ቱፎር አለ፣ አምባሰል አለ፣ በጣም ፈጣን አለ። የተለያዩ ነገሮችን አድርጌ ነው የሰራሁትና አምሹር የሆነ ነገር ከፍ እንደማደርግም 100% እርግጠኛ ነኝ ሆኜ ነው የሰራሁት። አሁንም ከፍ አረጋለሁ ብዬ አስባለሁ። እንደ እግዚአብሔር ከፍ አረጋለሁ። ምናልባት ክቡራን ተመልካቾች የተከታተላችሁ የምትገኙ ይህንን ዝግጅት የሰራንም የምንገኘው በመሶብ የሙዚቃ ማዕከል ውስጥ ነው። እንግዲህ ምትኩ በቀለ ወይም ቸውሲ ከዚህ ቀደም እንግዲህ ከቤታ እንዲሁም ሽምቢበቂዮ በጣም ደግሞ አሻፍ ኖኔ በጣም በብዙ ዘፈኖቹ በከፍኛ ዘፈኖች የምናውቀው እንዲሁም ምትኩ ለየት የሚያደርገው ብዙዎቻችሁ ታውቃላችሁ ከፍኛንም አማርኛንም ኦሮምኛንም ትግርኛንም መጀንግርኛም በትንሹ 5 ቋንቋ አቀላጥፎ የሚዘፍን ምርጡ አርቲስታችን ነው። በዚህም ኩራት ይሰማናል። ዛሬ እንግዲህ በመሶብ ባንድ ወይም በአዲስ አበባ ከተማ ከሚገኙ ትልቅ የሙዚቃ ማዕከል ውስጥ አንዱ በሆነው በመሶብ ባንድ ተገኝተን ይህንን ዝግጅት ለእናንተ እያቀረብን ነው የምንገኘው። ፕሮግራማችን ያማረ እንዲሆን እንግዲህ ብዙዎች የራሳቸውን ሙያዊ አስተዋጽኦ ያደረጉ ነው። በካሜራው ፍሬው ማሞ ከኛ ጋር ቆይታ ያደርጋል። ስቱዲዮ የሚገኙ ሌሎች ባለሙያዎች ጨምሮ እንግዲህ ፕሮግራሙን ፍጹም ተሾመ እያዘጋጀው ነው። ቆይታችን ይቀጥላል። ምናልባት ከነዛ ሙዚቃዎች ውስጥ አንዱን ሬጌውን ጋብዘን እንመለስ። ከዛ በኋላ ደግሞ በሌሎች ሀሳቦች ላይ ከእናንተ ጋር ቆይታ እናደርጋለን። አብሮነት ኃያል እንደ ብርቱ ሬጌም ፍቅር ነው መሰረቱ። በሙዚቃ ጣም ከነውበቱ በአገሬ ባህል ሲያምር ስልቱ። ሬጌ ሰላም ክብር ለምድሬ ሬጌ ሁሌም ሰላም ለአገሬ ሰሜን ደቡብ ምዕራብ ምስራቁ ሬጌ ሁሌም ተጸቢራቁ ሬጌ ሬጌ ከፋ ሬጌ ሬጌ ከፋ ሬጌ ሬጌ ከፋ ከከፋብና ከደብሮ ቅቤ ደኑ ለማየት ሸካለ ልቤ ምዕራብ ኦሞና ቤንቻ ማንኮንታ ልቤ ያሸፍታ ያየደግ ቦታ ከከፋቡና ከደብሮ ቅቤ ደኑ ለማየት ሸካለ ልቤ ምዕራብ ኦሞና ቤንቻ ማንኮንታ ልቤ ያሸፍታል ያየደግ ቦታ አቦገቴ ገቴ ቦገቲ ጋታ ጌቶ ተሸራራ ጋሬና መኖ ኢምቤ ኢምቤ ቦገቲ ጋታ ኢሞ ተሸምበቴ ቡሌና መኖ ኢምቤ ኢምቤ ሙጃቸኔኔ ikkati bedi hachenene mano imi muchamale shasha ikkati di male shuru gashu ha ምቴ እንግዲህ ቆይታ ካረግና አይቀር ደግሞ ዛሬ ቀደም ሲል ብያለሁ አዲስ አበባ ላይ ያዘጋጀበትን ምክንያት ነግረህናል። ቀጣይስ የምረቃ ፕሮግራሙ በምን አይነት ሁኔታ ነው የሚቀጥለው? የት አስበሃል የሚለውን እናውራና በምን አይነት ሁኔታ ደግሞ እዛም ሊመረቅ እንደሚችል በርካቶች ምክንያቱም የዚህን ስነ ስርዓት ለመታደም በርካቶች ይጠይቃሉ። ኢቨን እኛን እየጠየቁን ስለሆነ አሁን በቀጥታ በከፋ ቴሌቪዥን መረጃውን እንድሰጥ ለመጠየቅ ያክል ነው። በቅድሚያ ሙዚቃውን በከፋ ሼካ ቲዩብ ላይ ገብቶ ማግኘት ይችላሉ። ዳይሬክትሊ ከፋ ሼካ ቲዩብ ብሎ ከገቡ ያገኙታል። የት ይዘጋጃል? ወደ ቤቱ ነው የሚመለሰው። ኦልሬዲ ይሄን ቤቱ እንዲሆን ስለፈለኩ ነው። ቤቱም ነው ይሄ ብዙም እንትን ያው የሀገሪቱ ዋና ከተማ ነው።
የሁላችንም እናት ሀገራችን ብለን እንትን የምንለው ኢትዮጵያችንን ነው አይደለ? ይሄም ያው ቤቱም ስለሆነ ቀጣይ ደግሞ ወደ ቦንጋ እንሄዳለን። ከቦንጋ ሚዛን፣ ከሚዛን ደግሞ ይሄኛው ቸውሲ የሚባለው ወደ ተወለደበት ቴፒ ይሄዳል። ከቴፒ አንስተን ወደ ማንነጥለው ሼካችን ሄደን ደግሞ እንደ አየሩን ምኑን እየኮመኮምን ደግሞ በተቻለ መልኩ ከቀናኝ ጓደኞች እዚህ ያሉ ጓደኞችን በሙሉ ይዣቸው በሄድ ደስ ይለኛል። ሚቀናኝ ይመስለኛል። እንደ እግዚአብሔር ፍቃድ ደቡብ ምዕራብ ኢትዮጵያን አርቲስቶቻችን እንዲጎበኙ የማድረግ ፍላጎት ነው ያለኝ። መልካም እንግዲህ እንዲቀናህም እንጠይቃለን። በቅርቡ ደግሞ ምናልባት ቀኑን እንግዲህ በታወቀ ሰዓት ቀኑን እኛም መረጃውን ለህዝቡ ይፋ እናደርጋለን። ከዛ ባለፈ ምናልባት ቸውሲ አዲስ አበባ ላይ በጣም የምትታወቀው መሶብ ውስጥ ነው። በተለያዩ ሚዲያዎች ላይም ከዚህ ቀደምም ቀርበህ ያየ ነው ከመሶብ ላይ ነው። አንተም ዝም ብዬ ሳየው ለመሶብ ያለህ ፍቅር በጣም ልዩ ነውና መሶብን እንዴት ነው የምትገልጸው? እስኪ ከዛን ጀምር። መሶብን እንዴት መሰለ የምገልጸው? መሶብ የጀርባ አጥንቶቼ ናቸው ማለት ይችላል። ልጆቹ በጣም ጎበዞች ናቸው። እዛ ላይ ያሉትን ልጆች ታውቃለህ። ለእኔ ትልቅ ሪስፔክት አላቸው። ቸውሲ የሆነ ነገር ሰርቶ ያሳካል ብሎም እምነት የጣሉብኝ ይመስላል። እኔም ደግሞ እነሱን ይዤ አልወርቅም፣ ትልቅ ደረጃ ላይ ደርሳለሁ እንዳልኩኝ መጥቼ እዚህ ጋር የሆነ ይሄን አዳራሽ ሲጠይቅ ጣሴ አሁንም እድሜ ይስጥልኝ ሙሉ ባንዱንም አዳራሹንም ፈቅዶልኝ እስቲል ሀሳቤ እንዲሳካ ከጎኔ ሆኖ የሚረዱኝ ነገር ምንም ነገር ጠይቄ ማላጣ እዛ ጋር ማንጋጠጥ የለብኝም። መሶብ ከጀርባዬ ካለ ማለት ነው። ለዛ ለአንተ ሪስፔክት የሚሰጠን ሰው እኔም የግድ ሪስፔክት መስጠት አለብኝና እንጀራ የምበላባቸው ሰዎች ናቸው እና ሁሉም ነገር በፈለኩ ሂሳብ ማላጣ ትላልቅ ቦታ ላይ እንዲቀርብ የሚያደርጉኝ እውቀቴ ያለኝ እግዚአብሔር የሰጠኝ ጸጋ በግልጽ ሰው ፊት እንዲታይ መድረክ ሰርቼ ስወድ የሴታፕ ሳይኖራቸው ምትኩ በቀለ እያሉ ሌላ ነገር አብሬ ማድረግ እንዲችል ያደረጉኝ ልጆች ስለሆነ ይሄን ቦታ ከማክበር ውጪ ምን ይባላል? እንጀራህን ማክበር ነው የግዴታ ያለብህ አይደል? እንጀራዬን የምበላበት ቦታ ስለሆነ መሶብ ደግሞ አሁንም እግዚአብሔር ይስጥልኝ፣ አመሰግናለሁ። ሁሌም አከብራቸዋለሁ። መልካም እንግዲህ ይህ አልበም ምናልባት መጨረሻ ላይ የምናመሰግናቸው ሰዎች እንዳሉ ሆኖ ይህ አልበም እዚህ እንዲደርስ ብዙዎች አስተዋጽኦ እንዳደረጉ መረጃ አለኝና ከዛ ፊት እንደው እስካሁን ከሰራሃቸው አልበሞች በምን ለየት ያደርገዋል? ይህ አልበም በፊት ብቻዬን ነበረ መጋጋጠው። አሁን ላይ እየተውኩ ነው እንደዚህ አይነት ነገር። አሁን ላይ ግለሰቦች ጋር ጽፋለሁ። እግዚአብሔር ይመስገን ቴክኖሎጂ በጣም ቀላል ነው። ጽፍና በጻፍኩበት ማግስት መልስ አገኛለሁ። ምክንያቱም አሪፍ የመስራት ብቃቴን አሳይቻለሁ። ሺህ ጊዜ ብጎዳም ማለት ነው። ያንን ነገር ስለሆነ አሁን የትም ቦታ ላይ አሜሪካም ይሁን ለንደንም ይሁን የትም ይሁን ጽፌ አገር ውስጥም ይሁን ጽፌ እንደዚህ ቴክስት አድርጌ የምፈልገው መልስ ይሰጠኛል። ያንን ነገር ሳልሰቃይ ብዙ ሳልሰቃይ ነው አሁን ይሄን አልበም የጨረስኩት ማለት ነው። የሚለየው ይሄ ነገር ነው። ከአሁን በኋላ የኔ ነገር ምን እየሆነ እንደሚመጣ ታውቃለህ? እየቀለለ ነው የሚመጣ። ለምን? ድሮ ተጎድቼ አቅሜን ስላሳየው። አቅሜን ባላሳይ ኖሮ አባ ከናም ይለኝ የለም። እስቲል አሁን ያለው አቅሜ ድሮም አለ፣ ግን ሊያግዝ የሚፈልግ ሰው የለም። ካሳየው ደግሞ የግድ መታገዝ ስላለብኝ እነዚህ ሁለት ጎራ ላይ ያሉትም እኮ ማገዝ ይችላሉ፣ ግን እነሱ ኢጓቸው አልተስተካከለም። ትውልዱም ሊገባው ይገባል ብዬ አስባለሁ። ምናልባት ሌላው ጥያቄ ምቴ በኋላ ላይ ስላንተ ስራዎች የምናናገራቸው ታዳሚያን ይኖራሉ። እነሱንም የተወሰኑ በተለየ ሙያ አጋሮችን ብናገኛቸው ብቃት ለወደፊትም የት ሊደርስ እንደሚችል ከነሱ ሀሳብ ብንወስድ ደስ ይለኛል። ደግሞም የነሱን ሀሳብ ለተመልካቾች ያደርሳለሁ ብዬ ተስፋ አድርጋለሁ። ሌላው ምናልባት አሁን ሙዚቃ በኦዲዮ እና በክሊፕ ነው ያለው ወይ በደንብ ሰው ማወቅ ስላለበት የሚጠብቁት ነገር ስላለ እና ቀጣይ ደግሞ ኦዲዮ ላይ ያሉትን ወደ ክሊፕ የመቀየሩስ እቅድ ምን ያክል ነው? ፍጽይ በጣም ይከብዳል። ሙዚቃ ስለሚከብድ አሁን ምንድነው ማድረግ? አሁን ኦዲዮ ራሱ መጨረሱ ለኔ ሞት ነበረ። ጨርሻለሁ። ከዚህም በኋላ ደግሞ የትኛውን ወደ ቪዲዮ በሰራ የከፋን የሸካን የደቡብ ምዕራብ ቤንች ምናምን ሚዛንን ጎላ ሊያደርግ ይችላል የሚለውን ነገር ቁጭ ብዬ ደግሞ ከራሴ ጋር መታረቅ አለብኝ። አሁን ያለውበት ነገር ምንድነው? ምን ባረግ፣ እንዴት ባረግ፣ እቺን እንዴት ባረግ ነው ምናምን የሚለው ነገር ላይ ስላለው
ሁለት ደግሞ ነገር ስታስብ ቪዲዮም ካሰብክ ኦዲዮም ካሰብክ ከሁለቱም ሳይሳካልህ ሊቀር ስለሚችል ቪዲዮ ደግሞ በጣም ራሱን የቻለ የትኛው ዘፈን እንዴት ቢሆን የሚል ነገር ስለሚጠይቅ አሁን እችኛይቱን ዝግጅት ጨርሼ ነው ወደ ቪዲዮ የምገባው። ስለዚህ በቅርቡ በክሊፕ መልክ ይመጣል ማለት ነው። በቅርቡ በሚፈልጉት ሳይድ ኳሊቲውን በጠበቀ የከፋን ህዝብ ታሪክ፣ ባህል፣ ወግ የጠበቀ ቪዲዮ ይሰራል ብዬ አስባለሁ እንደ እግዚአብሔር ፍቃድ። ምናልባት ፕሮግራማችንን እያገባደድን ነው። የሌሎችን ሀሳቦችም እዛ ላይ እንጨምርበታለን። ምትኩ ይህ ፕሮግራም ወይም ይሄን የሙዚቃ ዝግጅት ስታዘጋጅ እንግዲህ በርከት ያሉ ዘፈኖች ናቸው ከወትሮም ለየት ባለ መልኩ ምናልባት ሬክላም ላይም እንዳየሁት በርካቶች ለዚህ ዝግጅት ማማር ከጎን ለዚህ ሙዚቃ መዘጋጀት ከጎን እንደነበሩ በተለያዩ ማህበራዊ ፕላትፎርሞችም ሲንቀሳቀስ አይተናልና ምናልባት እንደው እንደ ከፋ ቲቪ እኛም የተባበሩን አካላት ሳናመሰግን ማለፍ አንፈልግም። በዚህ አጋጣሚ ደግሞ እንደው በይፋ የተባበሩን አካላት እነማን ናቸው? እነሱንም እንድታመሰግን እድሉ ልስጥ ብዬ ነው። የመጀመሪያው ያው ገሬ የመጀመሪያው ያው ገሬ አመሰግናለሁ። ገሬ ከፊ መጨመራ ኮቆጫ ገሬ በጣም ከኔ በላይ ነው ይለፋ። ብሬ ቡጌ አመሰግናለሁ። አቀናባሪ ኤርሚያስ ዳኜ፣ ኤፍሬም ብርቅነ፣ ያብስራ ካሳ፣ ዳኒ ቢሾ፣ ኦያያ የሚባል አረንጓዴ የለበሰው ልጅ ኦያያ ቴንኪው። የሆነ ልጅ አለ ምንድነው የመምህሩ አስተያየት ምል ከገባታ ይመስለኛል እሱ ልጅ እንዳለ ህይወት ታሪኬን ሰብስቦ ቅድም ሳሊ አመሰግናለሁ። ሳሊም ኦሊ ነማን ወቅት ላመሰግነው ስለምፈልግ ነው። በጣም እግዚአብሔር ያክብርልኝ። ደስ የሚል ነገር ከሰው ጋር የባሰ ምትኩ ማን ነው የሚለው ነገር ሰው ግራ እንዳይገባው ብሬ አመስግኛለሁ አይደል ወንድሜ የኔ ጌታ ውጌ እና እነዚህ ሰዎች ሌላው ደግሞ ማረሳው ፍሬው አንተ አማን እግዚአብሔር ያክብርልኝ። እንደዚህ መታችሁ አዲዬ እንደዚህ መታችሁ አሁንም የጋራ ባህላችን ነው። ከኛ ውጪ ምንም ሊሆን አይችልም። ያለውን ጊዜ ቦንጋ ላይ ትልቅ ባህል እየተከናወነ እንደሆነ አውቃለሁ። ያንን ነገር እንደምንም ጊዜያችሁን አጣባችሁ የሆነ ነገር እናድርግ ብላችሁ ስላመጣችሁ በከፋ ህዝብ ስም እናንተንም አመሰግናለሁ። እግዚአብሔር ያክብርልኝ። የከፋን ህዝብ የኢትዮጵያን ህዝብ እግዚአብሔር ያክብርልኝ። እግዚአብሔር ሀገራችንን ይባርካት። አሜን። እጅግ አድርጌ አመሰግናለሁ። ምናልባት ስፖንሰር የሆኑንም አካላት የምታመሰግን ከሆነ ሳናጠቃልል በፊት እድሉ ልስጥ ብዬ ነው። አንዳንዶቹ ያው ምናልባት ስምም እንዳይነገር ፈልገው ከሆነ ዝግ እንድናደርገው እንዲጠ ስፖንሰር ያው መጨረሻ ላይ ተጠይቀኛለህ ስለምጠብቅ ነው። እኔም ዝም አልልም። ያው በሁለቱም ነው ሁለቱ አጎቶቼ ናቸው ፋይት እያደረጉ ያሉት እና በእናቴ በኩል ቢኒያም በልቲ ከአሜሪካ፣ በአባቴ በኩል ደግሞ አቶ ወንድሙ ብዙ ደግሞ አድርገው ቅር ያላቸው ሰዎች አሉ። እኔ ከጎኔ መሆናቸውን ነው የማውቀው። አይ እንደዚህ ነው ያላደረኩም በቃ ዝም በል ሲሆን ስሜን አንሳው ቶሎ ብሎ የተቆጡኝ ሰዎች አሉ። ባነሩ ላይ እንደምታየው የሉም ስቻለሁ። አሁንም ግን አይቀርልህም ያው ስም አይነሳ ስላልክ ነው። በተለይ ወንድሙ በመከታተል ጭምር ነው ፍጹም ማልዋሽ ነገር ማለት ስራው የት ደረሰ በመከታተል ጭምር ምንድነው የሚቸግርህ ስል አቶ ወንድሙ አሁን ጨርሻለሁ ያው አልቸገረኝም አልልህም ስለው ጠብቅ ሰኞ እንደዚህ ያደርጋለሁ። አሁንም ኤኒ ታይም ግራ በገባ ሰዓት በትንሽ በቸገረ ሰዓት ምንም ነገር እንዳግራ ያሉትን ነው ምለው። እዛ ጋር ፌስቡክ ላይ ምን ላይ የተጻፈው አሁን እውነቱ ከኔ ሊወጣ አይደለም። ከወጣ በቸገረ ሰዓት አሁን ሰኞ ይሄን ያህል ብር አስገባልሃለሁ ብሎ የሚገኝበትን የውስጥ ለውስጥ ስልክ ሁላ ልኮልኝ እግዚአብሔር ይመስገን። ከዚህ በላይ ሀብታምነት አለ እንዴ? አሁን እኮ እኔ ካቶ ወንድሙ ጋር እኩል ነኝ። ገብቷል። እሱ ጸጋ ይሄ ባለ ሀብት ነው። የመስጠት ጸጋ አለው። እኔ ደግሞ የመስራት ጸጋ አለኝ። ገንዘብ የለኝም። አቶ ወንድሙ በቃ አሁን ከማንም ጋር እኩል እንደመሰራ 100% ጠብቀኝ ፍጽዬ። አቶ ወንድሙ እግዚአብሔር ያክብርልኝ። ይሄ ነው እውነቱ ዋናው ነገር። ኤኒ ታይም እንደማይቸግረኝ ኤኒ ታይም የፈለኩትን ነገር በፈለኩ ሰዓት ልሰራ እንደሚችል ቃል የገባልኝ ከመጀመሪያ አልበሙን ሲጀምር እንደዚህ ነው እንደዚህ ስል ብር ልኮልኝ ከዛ ሁለተኛ አልበሙ ሲያልቅም ብር ልኮልኝ
ይሄ ነው ያለው ነገርና እግዚአብሔር ያክብርልኝ። እንደዚህ ቅድምም እንዳልኩ ዱባይ ሀገር ሆነው ሴት እህቶቼ ያደረጉልኝ እነ ገኒ ሰኒ ኢትዮ አፍቃሪ የምትባለች አንዷ ረሳዋት 4 ሆኖ ብር አዋተው ነው ይላኩልኝ። ፍጽ ገብቷል የማንነት ነገር አንገብባቸው ማለት ነው። እና እግዚአብሔር ይክፈልልኝ። እኔም ደግሞ እርግጠኛ ነኝ አላሳፍራችሁ። አመሰግናለሁ። ክብራትና ክብራን ተመልካቾች እንግዲህ ከምትኩ በቀለ ቸልሲ ጋር የነበረን ቆይታ አጠር ሲል ይህንን ይመስላል። እንግዲህ በሚቀጥሉት ቀናቸው በእርግጥ ባይታወቅም በቦንጋ ሚዛንና ቴፒ ደግሞ ይሁ የአልበም ምረቃ ስነ ስርዓት እንደሚካሄድ መረጃ ሰጥቶናል። በተለይም ደግሞ ምትኩ ያመሰገናቸውን አካላት እኛም በዚህ አጋጣሚ ሳናመሰግን አናልፍም። ለከፋ የሙዚቃ እድገት የበኩላቸውን አስተዋጽኦ እያደረጉ በተለይ በተለያየ በቁሳቁስ በገንዘብ በሀሳብ የሚደግፉ አካላትን በዚህ አጋጣሚ እኛም ልናመሰግን እንወዳለን። ይህ ደግሞ ተጠናክሮ መቀጠል በሌሎች ዘርፎች መቀጠል አለበት። በተለያየ አኳኋን የተንቀሳቀሱ ለሚገኙ ለወጣቶች የአይነት ድጋፍ ተበረታቶ እንዲቀጥል ከሀሳብ ጀምሮ እንዲቀጥል የኛም ምክር ነው። ስላደረጋችሁ ድጋፍ ደግሞ ሁላችሁንም እጅግ አድርገን እናመሰግናለን። እንግዲህ በአዲስ አበባ በመሶብ ባንድ የነበረን ቆይታ ይህንን ይመስላል። ከዛ በፊት ግን ስለ ምትኩ ሙዚቃዎች በተለይም የሚሙያ አጋሮቹ በዛ አካባቢ የሚሰሩ አካላት የሰጡትን ሀሳብ እንዲሁም ሌሎች ያጋሩንን ሀሳብ ተከታትለን ከኔ ጋር እንግዲህ በዚሁ እንሰነባበታለን። የነሱን ሀሳብ ተከታትለን ሙዚቃውን ተገባብዘን እንሰነባበታለን። ፍጹም ተሾመ አዘጋጀው፣ በካሜራ በኩል ፍሬው ማሞ እንዲሁም ስቱዲዮ የሚገኙ ሌሎች ባልደረቦቻችን የበኩላቸውን አስተዋጽኦ አበርክቷል። ሳምንት በሌላ እንግዳ እስክንገናኝ ቸርን ሰንብት። ንጹህ ልቡ ዕርክነት ናስ ፍቅሪ ወሊድ ልብና ጽኑዕ ኣብ እምነቱ ጽድቂ ቀብር ፍቅሪ ዘእያቶ ኑቾ ቤላ ተስፋ ምበር ዓርከይ ቤላ ሞሰብና ምትኩ ቤተሰብ ናቸው። እንደ ባንድ ብዙ ስራዎች አብረን ሰርተናል ከምቴ ጋር። በጣም ጎበዝ ልጅ ነው። በጣም ደግሞ ፍቅር የሆነ ልጅ ነው። በጣም እውነት ለመናገር ይችላል። መድረክ ላይ ተጫዋች ነው። እኛ እንወደዋለን። እንደ ሞሰብ የምንወደው ወንድማችን ነው እና በአዲሱ አልበም ደግሞ ስለመጣ በጣም ደስ ብሎናል። የተለያዩ ቋንቋዎች ይዘፍናል። በተለይ ከፋ በጣም የሚታወቀው በከፋ ዘፈኖች ነው። ግን ጎበዝ ስለሆነ የተለያዩ ሌሎችን ዘፈኖች ይዘፍናልና በደስታ ነው ዛሬ የምናጅበው። ምትኩ በጣም ከምገልጽልህ በላይ ነው። በጣም የጥበብ ሰው ነው። በተለይ የከፋን ባህል በማስተዋወቅ በብዙ ቦታዎች ላይ በጣም ትልቁን ሚና እየተጫወተ ያለ አርቲስት ነው። ይሄ ማለት ባህሉን አሁን እዚህ አዲስ አበባ ውስጥም በዚህ በፍንድቃ ማዕከል በብዙ ብቸኛ ሆኖ የከፋን ባህል እኔ ሲያስተዋውቅ በተለያዩ መድረኮች ላይ ያየሁት እሱን ነው እና በጣም ትልቅ ሚና እየተጫወተ ያለ አርቲስት ነው ምትኩ። ለኔ በጣም የሚገርም አልበም ነው። በጣም ደስ ይላል። በጣም የተለያየ አይነት ቫራይቲ ያለው አልበሙ የተለያዩ የኢትዮጵያ ቅኝቶችን ተጠቅሞ የኢትዮጵያን ሪትሞች በጣም የሚወደዱ አፍሪካ ኢትዮጵያ ሪትም ብዙ ጊዜ ወደ ደቡብ አካባቢ ያለው የኢትዮጵያ ሪትም አጠቃላይ የአፍሪካ ሪትም ጋር የመመሳሰል ከቀሪው የአፍሪካ ሀገሮች ማለት ነው። ደቡብ ምዕራብ አካባቢ ያለው ኢትዮጵያ ሪትም እንደዛ ነውና እሱን ስሜት በደንብ ለዓለም ሊያስተዋውቅ የሚችል አንድ ቆንጆ አልበም ነው ብዬ አስባለሁ። በቃ ለኔ ወንድ ነው እንግዲህ ያው ወንድ ልጅ ምጡን የወንድ ልጅ ምጥ ደግሞ ታውቃለህ ገብቷል። ስቱዲዮ ውስጥ ያን ስትገላገለው ደግሞ መታየትና ማሳየት ሰላም ስትለው አንድ ሰው ሰላምን ይሰጣል። ሰላምን ይሰጣል። ገባ አሁን ሰላምታ ነው። ጓደኞች በከፋም የሚኖሩት ሰማለኝ ብዙ ጊዜ ከሱ ጋር
ጋር አብረን በጓደኝነት የቆየንባቸው ከ14 ምናምን ዓመት በላይ ነው። ቤታ ከሚለው ሙዚቃ ከዛ ጊዜ ጀምሮ ማለት ነው። ከዛም በፊት ጓደኞቹ የኳስ ሜዳ ልጆች ገና 40 ምንድነው በጦር ሰራዊት ላይ በሚኖርበት ሰዓት ላይ ነው እዛን በወታደር ህይወት ላይ አብረው የሚያውቁት ጓደኞቼ ያጫውቱኛል ስለሱ። እንደው ምን ያውን በቃ ሳስበው እዚህ አልበሙ ላይ የለውም ነበር ሞስተኔም አንዳንድ ጤና እክሎች ነበሩብኝ ወደ ጸበል ገብቼ ነበር በሚለው የራሴንም አልበም በመንቀሳቀስ ምናምን ውስጥ ነበርኩኝና ብዙ በቃ የሆነ ጋፕ ፈጥረን ነበር እና አሁን ሳገኘው ማለት ነው ነግሮኝ ነበር ከዚህ በፊትም እንደዚህ አይነት ፕሮግራም እንደሚያዘጋጅና መቅረት እንደሌለብኝ እና የከፋ ህዝብም ማለት ነው እንደሚረዳው አቃለኝ መረዳትም አለበት አንድ ሀገር ማለት ነው የሱን ትውፊቶች ማለት ነው የባህል ወጉ እንዲነሳለት እንዳይቀበር ገብቷል ከሚያደርጉ አርቲስቶች አንዱም እንደሆነ አቃለሁ። ስቱዲዮ ውስጥ ምናምን ነገር ኖባዲ እኛ ሀገር ላይ ገብቷል አይደለ ተነስቶ ስለ ፒያሳ ሊዘፍን ይችላል ገብቷል አይደለ ለቀበና ቢሻን ሊል ይችላል ኦል ግን ገብቷል አይደለ ሁሉ ጊዜ ስለ ሀገር የሆነ መንፈስ ምናምን አይነት ሀሳብ በተለይም በተለያየ ቋንቋ ደግሞ መስፈል በጣም ይከብዳል በጣም እና ጉራማይሌ ነው ልጁ በጨዋታውም ገብቷል አይደለ በኦሮምኛም በከፋኛም በአማርኛም በፍቅርኛም ገብቷል አብረን አለን እስካሁን ድረስ አለን አብረን እሱ አሁን የተደበቁ አሁን ገባ መሀል ሀገር ስትሆን ወደዛ አካባቢ ያሉት ሙዚቃዎች እኛ ብዙ አናቃቸውም የመሄድ ምድሉ ብዙ የጠበበ ነው እውነት ለመናገር እሱ ግን ከዛ ካደገበት አካባቢ ስራዬ ብሎ የተለያዩ ዘፈኖችን እያወጣ ይነግረናል እናጠናለን ያስጠናናል በዛ መሰረት እንሰራለንና የተደበቁ ባህሎችን በጣም ቆንጆ አርጎ ነው እየሰራ ያለው በዛ ላይ ደግሞ አሁን እዚህ ላይ ለምሳሌ ቡና ይታየኛልና ሙዚቃ አንዱ ትልቁ ነገር ካልቸርን ሪሶርስህን ያለህን ነገር ታስተዋውቃለህ እና መቴያውን እዚህ አልበም ላይ ፖስተሩ ላይ ቡናንም ጨምሮ ይዞ ሲመጣ ደሳለኝ ሙዚቃ ብቻ ሳይሆን ከፋ አካባቢ ያለውን ሀብት በሙዚቃው ያስተዋውቃል በሙዚቃውም ያሞጋግሳል ማለት ነው። ስለዚህ አንዳንድ ጊዜ ከሙዚቃ ከፍ ይላል ካልቸር ላይ ምናምን ይሄዳልና በጣም ጎበዝ ልጅ ነው የምንወደው ወንድማችን ነው። ሞሰብ እንግዲህ ቤተሰብ ነው እሱም የራሱ እንደራሱ ቤት ነው ዛሬ እንግዲህ ባንዱም እንደራሳችን ደስ ብሎ ነው የምንጫወተውና ብዙ ጊዜ እዚህ ይጫወታል ሌሎችም ቦታ ይጫወታል ሁሉም ቦታ ተወዳጅ ነው በነገራችን ላይ በጣም ጸባዩ በጣም ትሁት ሰው ነው ተጫዋች ነው ሁሉም ከኛ ውጭም እዚህ አዲስ አበባ ላይ ያሉ ሙዚቀኞች መቴን በጣም ይወዱታል ያከብሩታልና አረጌው በጣም ደስ ይላል ከፋ አረጌው በጣም ደስ ይላል አልጠበቅኩትም በእውነት በዚህ ደረጃ ሬጌን ከከፋ ሙዚቃ ጋር ቀላቅሎ እንደዚህ ቆንጆ አድርጎ አቅርቦልናል እንግዲህ አምባሰልም ሰምተናል ሌሎች ቅኝቶችም አሉ እንግዲህ ከፋን መቴን በጣም እንወደው ወንድማችን ነው የተለያዩ ቋንቋዎችን ይናገራል በተለያዩ ብሔረሰቦችን ሙዚቃዎች ይጫወታል በጣም ደስ የሚል ኤነርጂ ያለው ነው መድረክ አጫዋወቱ መድረክ ሰው አያያዙ በጣም ደስ የሚል ነው በጣም ብዙ የኢትዮጵያ የኛ ሀገር ሰው ብቻም ሳይሆን ብዙ አፍቃሪዎች የውጪ ሰዎች አፍቃሪዎች አሉት በተለይ አውሮፓውያን የሱን ሙዚቃ እየሰሙ በጣም ኢንጆይ ያደርጋሉና በጣም እኔም በቅርብ ማቃቸው ብዙ አድናቂዎች አሉትና ደስ ይላል ሬጌን ደግሞ ቀላቅሎ ደግሞ ሲያቀርበው ለኛም ብቻም ሳይሆን ለሌሎችም ሰዎች ኢትዮጵያን ሙዚቃ በአጠቃላይ ለሚወዱ ሰዎች ትልቅ አቀራረብ ነውና ትልቅ ጥሩ ነው በጣም አሪፍ ነው ብዬ አስባለሁ ኦሲን አልበም ይሄ ነው ብዬ መግለጽ ያቅተኛል በጣም ለፍቶበት ደክሞበት በጣም ብዙ መስዋዕትን ከፍሎ የሰራበት ስራ ነውና እና በጣም ቅርብ ጓደኛውም ከሆነ ተነሳ በጣም ብዙ ልፋቶችን ስለፋ ምናምን ነገር እያየሁት ነበር እና እኔም ቢያንስ መልክት ራሱ ማስተላለፍ ፈልግ ለከፋና ለሸካ ይሄን ነገር በቃ ማዳመጥ ብቻ ሳይሆን በቃ ተግባራው ማድረግ ስለ ሰላም ስለ ፍቅር ነው የልጅ እየዘፈነ ያለው ያ ነገር ዘፈንን እንደ ዘፈን ጨፍረን ብቻ ማለፍ ሳይሆን እንደ ተግባራው አድርገን ምንሄድ ብዬ አስብ በቃ ነው በጣም ደስተኛ ነኝ እኔ በጣም አሁን መጀመሪያ ከኔ ጋር ቤታ በሚለው ስራ በመጀመሪያ ከዛሬ ስንት 15 መጀመሪያ ከኔ ጋር የሰራነው ቤታ የሚለውን ስራ ነው ደግሞ በጣም የዛኔም የሰራው ስራ አዲስ ነገር ነው ይዞ የመጣው ለአዲስ ነገር በጣም ፈጣን ነው ባህሉንም አዲስ ነገር ጨምሮ በማቅረብም እንደዚህ አይነት ነገር በጣም ኃላፊነት ወስዶ የሚሰራ አርቲስት ነው እና
ብቻ ትንሽ ቀደም ብሎ ብዙ ነገሮች ማየት የሚችል ነው። በተለይ ብዙ ደግሞ ብሔር ብሔረሰቦችንም ከብዙዎቹ ጋር ቋንቋም ተናጋሪ ነው። በጣም እንደውም ብዙዎቹ ለሀሜት ያስቸግራል ይላሉ። በጣም 3-4 አይነት ቋንቋ የሚያወራ እና ለብዙ ነገሮች ፈጣን ነው። ጥበብንም የማሳደግ ህልሙም የዛ ነው ያለው። እንግዲህ ብዙ አመታችን ነው። እኔም ከሱ ጋር ሰራ በጣም አዲስ ነገርም ስለሚያሰራኝ ከሱ ጋር መስራቱን በጣም ወደዋለሁ እና በጣም ብዙ ትልቅ ነገር እየፈጠረ ያለ ሰው በጣም ይሄኛው በጣም ልዩነት አለው። በጣም የተለያዩ ባለሙያዎች ደክመውበታል። ጊዜ ሰጥቶ ነው የሰራው። እንደገና ቫራይቲ የሰራበት ቫራይቲ በሙዚቃ ስታይል የተለያዩ ነገሮች ለመዳሰስ ሞክሯል። እኔ ቋንቋውን ያው እሱ ተርጉሞ ስለሚነግረኝ ነው። በሀሳብም ደረጃ ያነሳቸውን ርዕሶች ተርጉሞ ይነግረኛል። በጣም የሚገራርሙ ሀሳቦች አንስቷል። እንደገና በስልቶችም ደረጃ በጣም አሁን ሞደርን ካሉት ጋር የከፋን ባህል አሁን ባሉ ስታይሎች አድርጎ መስራት ችሏል። እንደዛ ነው እዚህ አልበም። አዎ ሬጌ ከፋ በጣም አዎ የሁላችንም ነው። ሰላም መስበኪያ ነው፣ ፍቅር መስበኪያ ነው። እሱ ተጠቅሞበታል። እንግዲህ ደግሞ አሁን ሁሉም ሲሰሙት እንደሚወዱት በጣም እንደሚወዱት እርግጠኛ ነው። ለከፋ ህዝቦች እንኳን ደስ ያላችሁ። አዲሱን የምትኩ በቀለ ቸውሲ አልበም ተጋበዙልን። ቆንጆ ነገር ሰርተናል። እኔም ደግሞ እስካሁን ድረስ ያው ከከፋ የሙዚቃ ጎን ከሁሌ ያለው አሁን ደግሞ አዲስ ነገር ይዘንላችሁ መተናል። ተጋበዙልን። በቅርቡ ደግሞ መተን ደግሞ እዛው ቆንጆ ነገር እናቀርባለን ብዬ አስባለሁ። ዶሎ ቼና ቤዎች ዋና ቼና ቤዎች ዋና ቼና ቤዎች ዶሎ ቼና ቤዎች ዶሎ ቼና ቤዎች ዋና ቼና ቤዎች ዋና ቼና ቤዎች shahi aji kishoden gammo dono tuna be moni kone bajjemmo dengo ariani no kishatalleno dono tuna be kochi kone bonomo gashe godo kanni dolli manjimmo gannoch koni baya kone yutemmo ibaroni yechi yerina bemmo inde diro dana kone dihemmo dolle bekki benoch gashe godol abbo shuyano mayaye immi kare batto nihe karo kajji aho kane tato geto abbo dogo jena be oni dollo wodi woddo aho do kifkisha gondon no shisho chitollon